ካነበብኩት ላካፍላችሁ። ይህ ታሪክ በጣም ገርሞኛል። ያገኘሁትም ለውጥ ከሚለው መጽሐፍ ላይ ነው። ይህ መጽሐፍ እንተነትነዋለን እላችኋለሁ። ለማንኛውም ወሬ አላብዛባችሁ፣ ወደ ታሪኩ ልግባላችሁ። አንዲት ወጣት ከሀገር ወደ ጉዞ ለማድረግ ወደ አውሮፕላን ማረፊያ ገብታለች። በአውሮፕላን ማረፊያው ሰልፍ ላይ ያይች እያለ አይኗ አንድ ነገር ላይ አረፈ። እሱም እየተጠበሰ ያለ ድንች ነበር፣ ማለቴ ቺፕስ። ሄዳም መግዛት አማራት። በረራውን በምታደርግበት ሰዓት እየበላች መጓዝ ፈልጋለች። ስለዚህ እንዳሰበችውም ሳትተው ሄዳ ገዛችውም። ከዛን ተመልሳ ወደ ሰልፏ ገባች። ተፈተሸች፣ ፍተሻ ኬላውን አለፈች፣ ወደ አውሮፕላኑ ገባች። የወንበር ቁጥሯን አይታ ቁጭ አለች። ወደ እሷ ቁጭ እንዳለች ብዙም ሳይቆይ አንድ ሰውዬ መጣም። የወንበር ቁጥሩን አየ፣ ከአጠገቧ ሰላም ተሰጣት፣ ቁጭ አለ። እሷም ብዙ መናገር ሳልፈለገች ቀለል አድርጋ ሰላምታውን መለሰችለት። ምክንያቱም እሷ እያነበበች ቺፕሷን የበላች ጉዞ ማድረግ ፈልጋ ነው። ሰውየውም ብዙም ሳይደነቅ መጽሐፉን አንስቶ ቁጭ ብሎ ማንበብ ጀመረ። ከዛም በኋላ ጎና ወደሚገኘው ቺፕስ ወይም የድንች ጥብስ እጇን ከታ መብላት ጀመረች። ሰውየውም መክተት ጀመረ። በጣም ተገረመች። የሰውየው ድፍረት አስገረማት። እንዴት ቢደፍረኝ ነው ሳይጠይቀኝ ፍቃድ ሳይጠይቀኝ እጁን ከቶ የሚበላው ብላ በመገረም ከመጽሐፍ ማንበብ ሀሳቧን ዞር አድርጋ ሰውየውን ማየት ጀመረች። ሰውየው ግን በንባቡ ላይ እንደቀጠለ ነው። አሁንም ተራ በተራ መብላት ጀመሩ። እንዴ ምን አይነት ደፋር ነው እያለች በውስጧ ማኩተመተም ጀመረች። ይቅርታ ማንሳት ይችላሉ ብለኝ እኮ አልከለክለውም ነበር፣ ፈቅድልም ነበር፣ እንዴት እንዲያደርጋል ማለት ጀመረች። ቀስ በቀስ እያነሱ ድንቹ ወደ ማለቂያው ተዳረሰ። የቀረችው አንድ ፍሬ ጥብስ ነበረች፣ የድንች ጥብስ ማለት ነው። ሰውየው እሷን አነሳትና ሁለት ቦታ በማድረግ ግማሹ እሷ ግማሹን ለራሱ አደረገ። እሷ እየባሰ ድፍረቱ አስገረማት። ተነስታ ልትናገሩ ፈለገች። በውስጧ እያኩተመተመች በጣም መናደዷ ግልጽ ነበር። ፊቷ ላይም ንዴቷ እንደምንም አርጋ ተቆጣጥራ ተነሳች። አይ ወደ መጨረሻው አካባቢ ይቅርታ ሊጠይቅኝ ይችላል ብላ ጠበቀች። ከዛም አውሮፕላኑ ወደ ማረፊያው ተቃረበ። ከዛም ከትንሽ ደቂቃ በኋላ አረፈ። እስካሁን ድረስ ሴትዮዋ በጣም ገርሟታል። በስተመጨረሻው አውሮፕላኑ አረፈ። ሰውየው ከፊቷ የእጅ ሻንጣውን ይዞ ወረደ። እሷም ተከተለችው። በመገረም ላይ ሳለች ሰውየው ወደ ሌላ አቅጣጫ ሲዞራችሁ ተገረመች። እንዴ ምን አይነት ሰውዬ ነው እያለች ወደ ታክሲዋ ሄደች። ታክሲዋን ተሳፈረች። ከዛን በታክሲዋ መስኮት ስታይ ሰውየው ወደ ሌላ አቅጣጫ ሲሄድ አየች። በጣም ተገረመች። በዚሁ መደነቅ ላይ ያለች መንገዷን ጀመረች። ከዛን ሞባይሏ አቃጨለ። ሲያቃጭል ቦርሳዋን ከፍታ እጇን ወደ ውስጥ ዘወር አርጋ አስገባችው። በዛ መሃል በጣም ተገረመች። ብላ ለራሷ አኩተመተመች። በጣም በመገረሟ የተነሳ ተሸማቀቀች፣ አፈረች። ምን እንደምታረግ ግራ ገባት። ለምን እንደደነገጠች እንዲሁም እንደተሸማቀቀች ልንገራችሁ። ቅድም ወይንም መጀመሪያ አውሮፕላን ማረፊያው ላይ የገዛችው ቺፕስ በቦርሳ ውስጥ ነበር። አውሮፕላን ውስጥ ደግሞ ስትመገበው ወይንም ስትበላው የነበረው ቺፕስ የሰውየው ነበር። በጣም ደነገጠች። ከዛም እንዲህ አለች፣ ወይ ይሄኔ ኮን ያሰብኩትን አስቡ ይሆናል እንዴ። ሰውየው ግን አሪፍ ሰው ነበር። ምንም ሳይላት መንገዱ ቀጠለ። እናም የምነግራችሁ ነገር ቢኖር የሆነ ነገር ሳታጣሩ አትፍረዱ እላችኋለሁ። ለዛሬ ያስኩላችሁ እቺን ነበር። ይመቻችሁ። ወደፊት እንድንቀጥል የምትፈልጉ ከሆነ ላይክ በማድረግ አበረታቱን። እንዲሁም ቻናሉን ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ ይሁንላችሁ። ሰናይ ጊዜ